እግዚአብሔር እዚህ ነገር ውስጥ ሁሉ እንዲያልፉ ለምን ፈለገ? ለምን ወዲያው ልጅ ሰጥቷቸው እንዲደሰቱ አላደረገም? እስኪያረጁ ጠብቆ ነው ሚስት ኤልሳቤጥ ዘካርያስን ሆይ ትወልድልሃለች ብሎ ገብርኤል ሊነግረው የመጣው። የዘገየው ግን ለምንድነው? እነዚህ ሁለት ቅዱሳን ቀድመው ልጅ ቢወልዱ ኖሮ የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ የሚወለደው ክርስቶስ ከመወለዱ ከ6 ወር በፊት። ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ ነበረባቸው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ፣ ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥ አምላክ ነውና መጥምቁ ዮሐንስ እጅግ በጣም ትሑት ልቡና ስለነበረው ያንን አይቶ እግዚአብሔር ከፍ ከፍ ያደረገው ሰው ነበር። ትልቁን ኃጢአት ላለመስራት ብለህ ትንሹን ነገር ብትጥስ ምንም አልነበር። ለምሳሌ እዚህ በመጽሐፈ ኢያሱ ላይ የምናገኘው ራኬብ የምትባል ሴት ወይም ረዓብ የምንላት ሴት በቤቷ ሰዎች አስጠለለች። ሊገሏቸው መጡ። ሰላዮች ናቸው፣ የእስራኤል ሰላዮች። ወታደሮች መጥተው አይተሻለሁ ያሏት። አዎ አይቻለሁ፣ ገብተው ነበር ግን ወጡ አለች። አልወጡም፣ እዛው ቤት ነው ያሉት። ግን አይ እውነት ልናገር ብላ እነዛን ሰዎች ከማስገደል በቀላሉ ብታልፈው ይሻል ነበረ። ውሸት ላለመናገር ብዬ ነው ያስገደልኳቸው ብትል ማንም አይሰማት። ለምን? ለትልቁ ኃጢአት ላለመስራት ስትል ትንሹን የምትሰራባቸው አጋጣሚዎች አሉ። እግዚአብሔር እምቢ ብሎ የቆየው ለዛ። ዘካርያስና ኤልሳቤጥ በወጣትነታቸው ልጅ ካልሰጠህን ብለው ለምነዋል። ሊቀ ካህናት ሆነህ ልጅ የለህም ወይም መካነህ መውለድ አልቻልክም ማለት በጣም በዛን ዘመን የሚከብድ ነው። ምክንያቱም ሊቀ ካህናትነት የሚሸጋገረው በዘር ነው። ስለዚህ ቀጥሎ የሚተካውን ልጅህን አለማግኘት ማለት እግዚአብሔር ተጣልቷል፣ ያ ክህነት ባንተ በኩል እንዲወርድ አልፈለገም ማለት ነው እና ብዙ ስድብ የሚያስመጣ ነገር ነው እና የካህን ሚስት ሆና ኤልሳቤጥ ልጅ አለመውለዷ ልክ በስም ከሷ ጋር ተመሳሳይ የሆነችው የአሮን ሚስትም ኤልሳቤጥ ነበር ስሙ። እሷ ልጅ ባይኖራት ማለት ነው። ስለዚህ በተለይ ለክህነት ውስጥ ላለ ሰው መካንነት በጣም ውርደት ነበር። እግዚአብሔር እዚህ ነገር ውስጥ ሁሉ እንዲያልፉ ለምን ፈለገ? ለምን ወዲያው ልጅ ሰጥቷቸው እንዲደሰቱ አላደረገም? እስኪያረጁ ጠብቆ ነው ሚስት ኤልሳቤጥ ዘካርያስን ሆይ ትወልድልሃለች ብሎ ገብርኤል ሊነግረው የመጣው። የዘገየው ግን ለምንድነው? እነዚህ ሁለት ቅዱሳን ቀድመው ልጅ ቢወልዱ ኖሮ የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ የሚወለደው ክርስቶስ ከመወለዱ ከ6 ወር በፊት። ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ ነበረባቸው። ስለዚህ አንድ ልጅ አይደለም የሰጣቸው እግዚአብሔር፣ ነቢይን የሰጣቸው፣ ካህን የሰጣቸው፣ ሰማዕትን የሰጣቸው፣ ሐዋርያን የሰጣቸው፣ ሁሉ ነገር ያለው እጅግ በጣም የተቀደሰ ነው። መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማህፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። የጌታን መምጣት ጥርጊያውን ለማዘጋጀት የተመረጠ የጌታ መንገድ ጠራጊ ነው። ግን መንገድ ለመጥረግ እስኪወለድ አልጠበቀም። አንዳንዴ የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶ እኛ ላይ ሲጠቁም ወይም እኛ እያደረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምህርቱ ያስጠላናል እና ሰባኪው መጣና አበላሸው እንላለን። መጨረሻ ላይ አሁን ምን አገባው እንላለን። የምንፈልገው ልክ ይሄ እንዴት ነው ጀርባ የሚያሹ ሰዎች ደስ የሚለን ቦታ ሲያሹን ደስ ሲለንና ጎሽ እሱ ጋር ነው አው እያልን እንታሻለንና የማይሆን ቦታ ሲነኩን አይ እሱ ጋር አይደለም ያልበላኝን አትከክ እንደምንለው ቃል እግዚአብሔርን ስንሰማ ደስ ብሎን እንሰማና እንመሰጥና እኛ ያረግናት ያለናትን ኃጢአት ግን ቀጥታ ሲጠቁመን ትምህርቱ የተበላሸ ይመስለናልና መጥምቁ ዮሐንስ ጥሩ ሲያስተምረው ደስ ብሎት መጨረሻ ላይ በህይወቱ ሲመጣበት ግን ጠላው። እንደምታውቁት ልደቱን ሲያከብር ሄሮድስ በዘፈን ታስደስተው የነበረችው የደነሰች የጨፈረች ታስደስተው የነበረችው የሚስቱ ልጅ ያው ከሱም አትወለደው የወንድሙ ልጅ ማለት ነች ወለተ ሄሮድያዳ በዛ ዘፈን ተደስቶ ምን ላርግልሽ አላት። እስከ መንግስቴ እኩሌታ ድረስ ሰጥሻለሁ ብሎ ቃል ገባላት። እናቷን ሄዳ ማከረች። እናቷ ሄሮድያዳ ምን የመንግስቱ ግማሽ ምን ያረግልሻል? ዮሐንስ እኮ እንቅፋት ሆነ እንጂ እኔን ቢያገባኝ እኮ ሙሉ መንግስቱ የኛ ነው የሚሆነው። የዮሐንስን ራስ ጠይቂው አለቻት። መታ ጠየቀች። እንግዲህ አንዳንድ ልጆች የወላጆች ያላለቀ ዕቅድ ማስፈጸሚያ ይሆናሉ። እንዲህ አለን። አሁን የወላጆች ሆነን ልጆቻችን ላይ
የኛን ምኞት በልጆቻችን የምንፈጽም አለን። ይሄ ችግር ነው። እኔ እንዲህ ነበር መሆን የምፈልገው ሳይሳካ ቀረ፣ በልጄ ግን አሳካዋለሁ ብለው ልጆቻቸው ላይ የሚያሳኩ አሉ። ጥሩ ነገርም ግን መጥፎም ነገርም አንዳንድ እና በልጆቻቸው ኃጢአት የሚሰሩ አሉ። ልጆቻቸውን ተጠቅሙ እና ይቺ ሴት ልጇን ተጠቅማ መጥምቁ ዮሐንስን ያህል ጻድቅ ለማስገደል ወሰነች። ሄሮድስ አዘነ። አንዴም እያለው አለ ቅዱስ ያሬድ ታላቁን ነቢይ ዮሐንስን ከሚያስገድል መሐላውን ቢያፈርስ ይሻለው ነበር ይላል። ምያለው ስለዚህ ላስገድል አይባልም። አንዳንዴ ትልቁን ሕግ ላለመጣስ ስትል ትንሹን ሕግ ትጥሳለህ። ምሎ ማፍረስ ኃጢአት ነው። የማልከውን መጣስ ኃጢአት ነው። ቃል የገባውን መጣስ ኃጢአት፣ ግን ደግሞ ጻድቁን መግደል የበለጠ ኃጢአት። ስለዚህ ትልቁን ኃጢአት ላለመስራት ብለህ ትንሹን ነገር ብትጥስ ምንም አለም። ስለዚህ ዮሐንስ የክርስቶስን ጫማ ልሸከም እንኳን መሸከም ልፈታ እንኳን መፍታት ላጎነብስ አይገባኝም ብሎ ራሱን በጣም በታላቅ ትሕትና ነበር የገለጸው። የሚገርመው ጫማውን ልነካ አይገባኝም ያለውን ዮሐንስን ግን እንዲያጠምቀው አደረገው ጌታ። ለጫማው አልበቃም ሲል ከራሱ በላይ እጁን ከፍ አድርጎ በአየር ላይ ከፍ አድርጎ እንዲያጠምቀው አደረገው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ነው። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ ነው። ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥህ አምላክ ነው እና መጥምቁ ዮሐንስ እጅግ በጣም ትሑት ልቡና ስለነበረው ያንን አይቶ እግዚአብሔር ከፍ ከፍ ያደረገው ሰው ነበር። ሌላው ዮሐንስ የሚያስተምራቸው ተማሪዎች ቁጥር ስላነሰ የተደሰተ ሰባኪ እኔ ከሱ በፊትም በኋላም ያለ አይመስለኝም። አሁን በዚህ ዘመን ያለን የምናስተምር ወይም በማስተማር የምናገለግል ሰዎች የተማሪዎቻችን ቁጥር ቢያንስ በጣም ነው የሚከፋ፣ በጣም ነው የምናዝነው። ጉባኤው ቀዘቀዘ፣ ባዶ ሆነ፣ እንደውም ሰው እያለ ሁሉ ሰው የለም እንላለን እኮ አይደል? ደግሞ ሲሞላ አይናችንን መገባችሁት፣ በጣም እንዲህ ሞልቶ ህዝቡ ስናይ ሰፍተናል ምናምን ብሎ ደስ ይለዋል። መጥምቁ ዮሐንስ ተማሪዎቹ ቁጥራቸው ስላነሰ በጣም ደስ አለ። ለምን? የሆነ ሰዓት የዮሐንስ ተማሪዎች እያነሱ የጌታ ተማሪዎች እየበዙ መጡ እና እንደውም አንዳንድ የዮሐንስ ተማሪዎች ተቆረቆሩና ያ በዮርዳኖስ ማዶ ያጠመቀው እኮ ሰው እየሰበሰበ ነው አሉት። ያ ብለው ንቀው ማለት ነው ጌታ። እና እሱ ግን ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ አለ። እኔ ሚዜ ነኝ። ክርስቶስ ሙሽራ ነው፣ ምዕመናን ሙሽሮች ናቸው፣ ህዝቡ ማለት ነው። እና ሙሽራና ሙሽራይቱ ሲገናኙ ሚዜ ደስ ይለዋል እንጂ አይበሳጭ። እኔ ሚዜ ነኝ፣ ህዝቡን ከክርስቶስ ጋር ማገናኘት ነበር ስራዬ አብቅቷል አለ። ሊገሏቸው መጡ። ሰላዮች ናቸው፣ የእስራኤል ሰላዮች ወታደሮች መጥተው አይተሻለሁ ያሏት። አዎ አይቻለሁ፣ ገብተው ነበር ግን ወጡ አለች። አልወጡም፣ እዛው ቤት ነው ያሉት። ግን አይ እውነት ልናገር ብላ እነዛን ሰዎች ከማስገደል በቀላሉ ብታልፈው ይሻል ነበረ። ውሸት ላለመናገር ብዬ ነው ያስገደልኳቸው ብትል ማንም አይሰማትም። ለምን? ለትልቁ ኃጢአት ላለመስራት ስትል ትንሹን የምትሰራባቸው አጋጣሚዎች